ናት እሺ ሼር ላድርግላት የኔ ተደዋውለሻል? ቅድም ደውዬላት ነበረ ግን ትናንትና ትንሽ ስራ እንትን ሆስፒታል እኮ የሚሰራ ሰው ከባድ ነው እንጂ ስማ አላየሁትም እኮ መቼ ነው? ትላንትና እኔ ቤት ነበር አብረን የነበርነው። ትላንት አልመጣችም ጭራሽ። እኔ ትላንት ጭራሽም አላወራኋትም። እኔ ትላንት ቢዚ ነበረች፣ ስራ ነው መሰለኝ። እንደዚህ ሆነ ነው። የሆነ ዘፈን ጋብዙልኝ ብላችኋለች። ጨረቃ እየጋበዛችሁ ጋበዝን እኮ እኔ ፖስት ያለው ፖስተሻል? ኦኬ አዎ አላየሁትም። ለዛ ነው አዎ ጋብዙ ብላናለች። ዋና እነሱ እኔ የምለው ጨረቃዬ ደግሞ ቅድም ጥንቸሏቸውን አስቀምጥሽ ነበር። ምን አስበሽ ነው? ምን ፈልገሽ ጥንቸሎቹ ብላ ለምንድን ነው ለመዘግዘቅ አስቤ ነበር። አልተመቸኝም። ምን ፈልገሽ? እንዴት ሽንት ይሸናሉ? ስለ ስርዓት የላቸውም። ትክክል ነው። እንዴት ነው ሽንታቸውን የሚሸኑት? ለየ እነሱ ፋሊሉ ያለበት ሽንት ሸንታ መታዋራቸው ቦታ ላይ እንዴት ይሸናሉ? ለዛ ለመዘግዘቅ ነው ያስቀመጥኩት። ከዛ ቦስ ጥንቸሎቹን አዎ እንዴት ይሸናሉ? እንዴ እነሱ እናት አላነሱ እንዴ ለምን ማታ ነው እነሱ ታዲያ ለምን አመጧቸው? ሲጀመር እነሱ በዚህ ጊዜ እኮ ኮሽታ ኮሽ የሚል ሰው አያስፈልጋቸውም ነበር። ለምን መሰለሽ? እነሱ አይምሯቸውን ባልና ሚስት ናቸው አይደል? ያጥንተሎች ራሱ ሮማንቲክ ጨረቃዬ ስሚማ፣ አይምሯቸውን እሱም ወደሷ እሷም ወደሷ አድርገው መቀመጥ ነው ያለባቸው። ሁለት ልጆቹን ጥንቸሎችን ራሱ ማምጣት አልነበረባቸውም። አየሽ ሀሳባቸው ተሰረቀ። ሸኑ አልሸኑ ለምን ብለው በቃ እነሱ አሁን ወላምን እንደው ያለ ውር የሚል ሰው ራሱ በዚህ ሰዓት ቁልፉን ቆልፈው ራሱ ቁልፉን እነሱ ጋር መያዝ አለባቸው፣ ውጭ እንዳይወጡ። ራሱ ማለት ነው እንደ ሀሳብ ራሱ ማለት ነው። ቤኪ ራሱ መውጣት አለበት። አዎ እንደ ሀሳብ ራሱ ቤኪ ዞር ብሎ እነሱ ሁለታችሁ ብቻ እንደፈለጉ ለኛ እያሰሙን ይፈቅራቸው በደንብ ይገላለጹ። ይሄንን ድምጽ ነው። አዎ ካሜራውን ካስቀምጠው ይቆጥራል። ሙላዝም ሰው የሚያዝ ሰው አያስፈልጋቸውም። ያው ቤኪ ነው ያሳዝነኝ በአሁኑ ሰዓት ቤኪ ነው። ምን አገባን እኛ በቆሙበት ቦታ ለቀረ እኮ ፈዞ ግራ ጎኙን ይዞ ቁጭ ማለት አለበት አይደል? ተወሰነ ወይኔ እንዴ እንደ ሀሳብ እቺዬ መታለች። ማቂድ ያንቺ ጓደኛ ናት አይደል? ታውቂያለሽ። እሱ ከሌለ በደንብ ያወራሉ። በቃ እኛንም ይረሱና ካሜራ እንደሆኑ ይረሱና እሱ በደንብ የውስጡን ያወጣል፣ እሷም የውስጧን ታወጣለች። ቪዲዮ እዛ ለብቻ ይቀርጻል። ግልግል እሱ እዚህ ቆሞ እሱ ስላለሽ የሚያያዛቸው እኮ ምንም ያወሩት ነገር በደንብ አንሰማም። እቺዬ እንዴት ነሽ የኔ ቆንጆ? እንደዛ ይሁን። ከዚህ በኋላ አንፈልገውም። ቤኪ ኧረ ተውና እንሸቅልበት። ብዙ አላማ አለን። ታነቂ ማይ እቺዬ የኔ እናት እንዴት ነሽ? እኔ ውድ ሰላም ነሽ ወይ? እቺዬ ጠፍተሻል። አንቺ ነይ አስገቢያት። ፍቅርን ይቅርታ ጠይቃለሁ ብላለች። አስገቢያት፣ ሳቢያት። እቺዬ በጣም ነው የጠፋሽው። ኧረ ምንድን ነው? ተይ አስገቢያት ፍቅርን። እቺ ካስገቢያት በእናቷ ትተካል። ሲቢያት አለ እቺዬማ በቃ የምፈልገው ይሄን ነበር። ከዚህ በኋላ ትንተና የለም ብላ እሷ ትንተና ሲኖር እኮ ነው የምትመጣው። ትንተና የለም ብላ ነው። አስገቢያት ፍቅር ሲቢያት አለ እኮ አትገባም። ፍቅር ፎቶሽን ለጥፋለሁ እቺ ማለት ነው። ሼር አድርገሽልኝ ምንድነው ሼር አድርገሽልኝ ብዬ ሮጬ ሳይ አይሸች አንቺ ይቅርታ ጠይቃለሁ ብላ ነበር። ሰሜ መቅዲ ወይ ሼር አድርጉ። ለፍቅር ሼር አድርጉ። ቅድም የላክሽልኝ እየሳኩ ነበር። በነገራችን ሼር አድርጉ። ለምንድን ነው የማትመጣው? ሼር አድርጉ።
ወፋፍረሻል ቀምሰሻል ወይ እኮ አለቻት ልጅቷ እኮ አትናገር ትናገራለች እና አትናገር ከጆከር ጋር እኮ የሆነ እንትን አላት ድምፅ አላት ትመቸኛለች የሆነ ነገርማ ነከተሻል አለቻት የሆነ ነገርማ አለ። ፍቅር ታች ካለሽ እስቲ ገስት ላክልኝ። ግን ገስት ውስጥ አለ እያለሽ ነው ሲብሽ አትገቢም። ሲብሻለሁ እስቲ ገስት ላክልኝ። ሰላም ልበለሻ ደስታ ልበለሻ እኔ ወድ እያለሽ ነው እንደ ፎቶ ያረቆሽ ነይ ገስ ላክልኝ በእናትሽ እኮ ስልክ የአንቺ ቤት ኔትወርክ ቀን ማታም የአንቺ ቤት ኔትወርኩን ውስጣ ምስጢሩን ማውጣት አለብኝ ዛሬ ማለት ነው። ፍቅር ሽንት ቤት ጠባቂ ገስጠት ልክም በእናትሽ ተተከይ መቅዲ ፈልጋ ነው። እሺ ጋይስ አወሩ ምንድን ነው? ቸርች ነው እንደገባችሁት? ሾሃይዳ ስቶፍርላ ነሽ ለኔ ጊፍት የሰጠሽው ልጅቷ አመሰግናለሁ። እሺ አንቺም አልገባም አልሽ። ቴንኪው ማር ልብሽን እኮ ነው የሰጠሽው እኮ በአንዴ። እስቲ ሜምበሩ ነው ጋይስ እኔ ቤት ላችሁ ሰላም አላችሁ? እግዚአብሔር ይመስገን። የሽንት ቤት ጠባቂ አየሽ፣ ገስ ትሌክ ማለት ነው። ከገስ ያወርዳታል። አሁን ገስ ትሌክ አለች። ቦስ ዌልካም። ትልቅ ሁለት ይቀመጥ ጨረቃ የምትባል ዌልካም። ወደዛው ደቂ ምንድነው? ከኔ ጋር ችግር አለብሽ እንዴ? ቦስ ዌልካም። የምንም ቦስ የለም። ተከበሩ። በቃ እናንተ ሲያከብራችሁ በቃ አትወዱም ማለት ክብር አትወዱም። ቦስ ዌልካም። ኧረ ዝም በይ፣ ዘግምተኛ ናት እንደ ሴትዮዋ። አርፈሽ ተቀመጪ። ቦስ ይቅርታ፣ ሶሪ። አንቺ አስመሳይ መሆኑ እኮ ያወቅሁት ትላንትና ነው። አንቺ አስመሳይ የኔን ፎቶ በየቦታ እየገለበጣችሁ ሰንን ከፍ ከፍ እያደረጋችሁ እስኪ እናንተና ያለው እኔ እኮ ስንት ጊዜ ነገ እንኳን ቀጠሮ ገኝ ከሰኒ ጋር ይዛለሁ። አንቺ እኔ የት ገለብጥሻለሁ? ጊዜ እንጂ ሁለቴ ሞት የት ዘግዝቅሽሻለሁ? የኔ ፍቅር የኔ ጉድ እኔ ራሱ ሀቢይ አህመድ እኔ በውስጥ ስሚ። አዎ አንቺ ጀግና ነሽ እኮ ሀቢይ አህመድ ልጁም ጠይቆሽ እምቢ ብለሻል። ግን እኔ በእናቴ ተተክዬ ይቅርታ ጠይቅሻለሁ ዛሬ። እሺ በዚህ በስልሳ ሰው ፊት አትቀበኝም? ይቅርታ መቅዲና እነ ፍሬ እነ ሰላም ያሳ እሺ ፍሬ ትልቅ ሰው ናት፣ አከብራታለሁ። ሰሜራ ምናምን እነ መቅዲ በጣም ነው ማከብራቸው። ለነሱ ብዬ እሺ ታረቃለሁ። ተንበርከክና ይቅርታ ጠይቂ። እሺ እኔ አንቺን ተንበርክኬ ይቅርታ ጠይቃለሁ። አንቺ አሁን ሳኔ ራሱ ከህይወቴ ቦልካለሁ። እኔ ከአንቺ ጋር የስራ ባልደረባዬን ነክቼሻለሁ። ሶሪ የምን ሳኔ ነው? አሁን ምን ማለት ነው የምትፈልጊ? እስቲ ንገረኝ። ምን ሊቀጣሽ የኔ ቆንጆ? ይኸው በእናቴ ተተክያለሁ። ፍቅር ጀግና ሃይሜ ማናት? ሃይሜ ያልኩት የኔ እናት የኔ ሚስት ሰኒ ከካም ፍቅር ጀግና ሰኒ ከካም በያስር ጊዜ ፍቅር አለልሽ። የሽንት ቤት ጠባቂ ጀግና ናት እላለሁ። ለምን ፍቅርሽን እላለሁ? እዚህ ጋር ያለሽው ስምሽን እንዳጠራ ፍቅር ጀግና ነሽ የኔ ቆንጆ። ይቅርታ እሺ። ኢየሱስ ለምን እናቴ
እናቴ ወጣለሁ። ቻው ባይዴና ፍቅር ይቅርታ እንታረቅ። ታረቅን በኋላ ነው የምትወጪ። መቅዲ ሙቲሽን ትፈጭና አስታርቂ። ፍሬ አስታርቂ። ሹ ሃይዳ ፍሬ አስታርቂ። እቺ ሰሚራ ናት ሰልሚና ናት። ምን ማን ናት እቺ? ዝም ብላ ነው እንደ የሃይሚ ቅንድም እንትን ሜካፕ የምትቀበው ዝም ብላ ነው እንደምትቀበለው። ማውራት አትችልም። ሰላም ጋይስ፣ ሁሉም የሚያስታርቅ ሰው የለም። ሁሉም የሚያጣላ ነው። በምን ተጣልታችሁ ነው? እኔ ላስታርቃችሁ። ፍቅር ግን ድምጿ የፍቅር እየተሰማኝ አይደለም። ፍቅር ድምጿ አይሰማኝም። ለዛ ነው እኮ ዝም ያልኩት። ታነቂ ማሬ እየሰማችሁ አይደለም? አሁን ሌላ ስልክ ያወራችሁ ከሆነ ራሳችሁ ጨርሱ። በዚህ ከመጣች ግን እቺ እከካም እንኳን አፍሪካ የምትልሽ ሶሪ እኔ ትልቋ መርካና ያለው ለእናንተ ያልካችሁ ራሴ ጋር መጣላት ነው። ከፍቅር ጋር ጣላለሁ። ፍቅርዬ የኔ የውስጤ ደወደው የኔ አይስክሬም ይቅርታ እሺ። እኔ አንቺ ታርቀን የአንቺ አይስክሬምሽ እዛ የመዳም ሽንት ቤት በርበራዳ ውስጥ ፈልጊ ይተካም የኔ ባግ የታ መናና ፍቅር ላትቀበያት በግ መናና ደመሩ አሁን መናና ደመሩ የምርት ንቀት ነው ይሄ። ሲጀመር ለፊና እንትን ይቅርታን ጠይቂና ይቅርታሽን ተቀብዬ እኔ ልውጣበት። እኔ አሁን እራት ተጋብዤ ነው የመጣሁት። ልጋበዝ ነው ልሄድ። ይኸው ፍቅር እኮ አይስክሬም ሰጠውሽ እኮ ይቅርታ ብዬሻለሁ። ሹ ሃይዳ የምንም ይቅርታ የለም። እሱ አይስክሬም ለራሴ እኔ እንትን ለማኝ መሰልኩሽ እንደ እኔ ስንት እንትን እኔ እኮ አብይ አህመድ ልጅ እንኳን በውስጥ ሃይስን ብሎክ አልኩት። ጀግና እሺ ይቅርታ ሶሪ። የምንም ሶሪ ይቅርታ የሚባል ነገር የለም። ፍቅር አንቺን አስቀይሜሻለሁ የኔ ወርቅ ሰኒ አንቺ ቡሽቂ ሰኒ ቡሽቂ ፍቅር ጀግና ሰኒ ቡሽቂ ፍቅር ጀግና ፍቅርዬ የኔ ቆንጆ የኔ ጣፋጭ ፍቅርዬ የኔ ጀግና አንቺን አስቀይሜሻለሁ ይቅርታ ሶሪ። እሺ እንደገና አሁን 50 ሰዎች አላችሁ ድምጽ አድርጉ ሪካርድ አድርጉ ነው ፖስቱ እንደገና ሂጂበት። ፍቅር የኔ ቆንጆ የኔ ጣፋጭ የኔ ጠንበለል የኔ ዳይመንድ ይቅርታ አስቀይሜሻለሁ። በእናንተ ተተክዬ አንቺን ይቅርታ እየጠየቅኩሽ ነው። ማትቀበይ ከሆነ ከዛሬ ጀምረሽ ባኖርንሻል ከኔ ህይወት ማለት ነው። ይቅርታዬን ተቀበይ። አትቀበይም ይቅርታ? አንቺ የዩቲዩብ ጠባቂ የቲክቶክ ዘዋዋሪ አንቺ ቡሽቂ አንቺ ነሽ ለምትርታ አንቺ ነሽ ፍቅር ይቅርታ እየጠየቅኩሽ እኮ ነው። ሹ ሃይዳ ኦኬ አሁን ይቅርታሽን ተቀብያለሁ። በቃ ደህና ሁኑ። እዚህ በኋላ አላቅሽም አታውቅም። እትታም ይቅርታ የተጠየቀ ሰው ሊታረቅ እኮ ነው፣ ሊያወራ እኮ ነው ይቅርታ የሚጠይቀው። እሺ መቅዲ አምጣት። እኔ ቅድም ይቅርታ በቪዲዮ ወጥቼ እጠይቃለሁ ብዬ ነበር። ቆይ ሴትዮዋ ጠርታ እኮ ነው የሄደችው። አንቺን ፍቅር ግቢ እያለች እኮ ነው የሄደችው። ትመጣለች፣ ሮማንቲክ ታሳያለች። ቆይ ትንሽ ጠብቂ የኔ ፍቅር። ወይ ጨረቃዬ ይቅርታ ላይ ትቆያለሽ። የት አለሽ ፍቅር? እኔ ፍቅር እኮ አትሰማኝም። ምን ሆነሽ ነው ብቻሽን የምታወሪ? ደህና ነሽ ግን ጨረቃዬ? እግዚአብሔርን ድምፅ አልተሰማም። የፍቅር ዳር ለኔ እየተሰማኝ እኮ ነው። ከሷ ጋር እኮ ነው የሚያወራው። የለችም ብቻሽ እያወራሽ ማርያምን የለችም። አይሰማም ጌታ እቺ ታች ኮሜንት ላይ ያላችሁት የፍቅር ድምፅ እየተሰማ አይደለም? አረ ይሰማል። እግዚአብሔርን ይሄንን ሁሉ እየሰደበችኝ በጣም እየሰደበችኝ እኮ ነው ጋይስ። አይሰማም? ዳና ናቸው። ማርያምን ይሰማል። አየሽ፣ ይሄው ይሰማል እያለው እኮ ነው። አዎ ይሰማል እያለው ነው። አይሰማኝም። እንግዲህ እኛም እንደሆነ አድርጋ ነው እቺ ተንከሲስ ገስት ያለ ሰው አይሰማውም። ጠይቂያቸው፣ ሌላ ደስታ እናንተና ጠይቂያቸው። ለመቅዲ ኧረ የለም አይሰማም። አሁን ሞት አደረጋችሁ ግን አሁን ፍቅር አሁን በጣም ነው እንዴት የጣላችሁት? እኛ ላይ ሙድ የምትይዙት ምን ሆናችሁ ነው? እግዚአብሔርን ምንም በባላኩን ትሳደባለች፣ ዘግዝቃለሁ ትላለች።
አሁን ይሄን ሪከርድ አድርጋ በሷ ቤት ልትፖስት እኮ ነው። ቅድም ሳኔን ፋሚሊ